ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናሌ ተከታታዮች፣ ዛሬ ሰበር ዜና የሆነው የኢትዮጵያ ለግብፅ ላነሳቻቸው የንደራደር ጥያቄ የሰጠቻቸው ምላሽ ላይ ይሆናል። በኢትዮጵያ በኩል ከግብፅ ለተነሳው የንደራደር ጥያቄ ሶስት የመደራደሪያ ነጥቦች ተነስተዋል። በአባይ ወንዝ አጠቃቀም ዙሪያና በግብፅ ባነሳቻቸው ጉዳዮች ለመደራደር ዝግጁ መሆኗን ገልጻለች። ኢትዮጵያ ለድርድሩ ኢትዮጵያ ያቀረበቻቸው ሶስት ነጥቦች በዝርዝር አቀርብላችኋለሁ። የዩቲዩብ ቻናሌ ላይክ፣ ሼር፣ ሰብስክራይብ አድርጉ። አንደኛው ኢትዮጵያ ያቀረበችው የመደራደሪያ ነጥብ ግብፅ የኢትዮጵያን ወደ ቀይ ባህር ለመውጣት የምታደርገውን ጥረት እንድትደግፍ፣ በተለይ ከአሰብ ጉዳይ ጋር ያለውን ጉዳይ እውቅና እንድትሰጠው። ይሄ አንዱ የመደራደሪያ ነጥብ ነው። ሁለተኛው ነጥብ ግብፅ ለኢሳያስ መንግስት በትጥቅና በፋይናንስ እንዲሁም በተለያዩ መንገዶች የምትሰጠውን ድጋፍ እንድታቆም። ግብፅ ኢትዮጵያን ለማተራመስ የምትጠቀመው የኢሳያስ መንግስትን ነው። ስለዚህ ለኢሳያስ መንግስት የምትሰጠውን የትጥቅም ሆነ የፋይናንስ እንዲሁም የተለያዩ ድጋፎችን መስጠት እንድታቆም ኢትዮጵያ የመደራደሪያ ነጥብ ሁለተኛው ነጥብ ሆኗል ማለት ነው። ሶስተኛው አሜሪካን ጨምሮ ሌሎች ኃይሎች የኤርትራን መንግስት ተቃዋሚዎች ጋራ በመተባበር የኢሳያስን መንግስት እድሜ ማሳጠር። እነኚህ ሶስት ኢትዮጵያ ለድርድር ያቀረበቻቸው ነጥቦች ናቸው። እንግዲህ ቀደም ሲል ኤርትራ፣ ግብፅ የአባይ ወንዝን በተመለከተ እንደራደር የሚል አንድ ዜና ሲወጣ ነበር በሰሞኑ። ይህንን ዜና የተለያዩ ኃይሎች፣ የተለያዩ መገናኛ ብዙሃን ሲያራግቡት የቆየ ዜና ነው። ሆኖም ግብፅ በይፋ ይሄንን ከመናገር ተቆጥባለች። ነገር ግን በወቅቱ ይሄ ጥያቄ ሲነሳ የኢትዮጵያ መንግስት በበኩሉ ማንሳት የሚገባው ነጥቦች ላይም እንዲሁ ከምሁራንና ከተለያዩ አክቲቪስቶች ሀሳቦች ሲንሸራሸሩ ነበረ። በመጨረሻም የኢትዮጵያ መንግስት ዝምታውን ሰብሮ እነኚህን ሶስት የመደራደሪያ ነጥቦች ለግብፅና አሜሪካ፣ በተለይም አሜሪካና ዩናይትድ አረብ ኤምሬት እና ሳውዲ አረቢያ እንደ አደራዳሪነት እንዲቀርቡ አሜሪካ መጠየቋ ይታወሳል። የአፍሪካ ህብረትም በጉዳይ ውስጥ ቦታ እንዲኖረው የቀረበበት ሁኔታ ነው ያለው ማለት ነው። በጥቅሉ ኢትዮጵያ እነኚህን